ሳይንቲስቶችን ጉድ ስላሰኘ ተአምር የሆነ ነገር ነው ዛሬ የምነግራችሁ። ሰላም ቤተሰብ ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ስለ ዥንጉርጉር ጅብ ነው ዛሬ የምናየው። ዥንጉርጉር ጅብ ሳይንቲስቶች እስከ አሁንም ድረስ በጣም እስካልቀረቡ ድረስ ጾታቸው መለየት አይችሉም። በጅብ መንጋ ውስጥ የበላይዋ ሴት ነች። ከትልቁ ጅብ ትንሿ ሴት የበለጠ ስልጣን አላት። ዛሬ በጣም ተአምር ነው የምነግራችሁ። ወንዱና ሴቱን አትለያቸውም። ልክ እንደ ወንዱ ሴቷን ብልት አላት የሚታይ ሐሰተኛው ብልት ወይም ደግሞ ሲዶ ፒነስ ይባላል። እንደ ወንዱ 30 ሳንቲም 40 ሳንቲም ያህል እንደዚህ ወጥቶ ነው ያለው። ወንድ ነው ሴት ነው የሚለዩት በጣም በትንሽ ነገር ነው። በዘር ፍሬው ብቻ ነው የምትለያቸው። እሱም ተጠግተ ካልሆነ አይለዩ። ፎሎ ያደርጋችሁ ቤተሰብ። የሚገርምህ ብዙ ተአምራቶች አሉት በዚህ ውስጥ። እቺ ሴቷ ጅብ የምትሸናው በዚሁ ብልት ነው፣ የምትወልደው በዚሁ ብልት ነው። ይገርማል በጣም። ግንኙነት የምታደርገው በዚሁ ብልት ነው። በፍጹም እሷ እስካልፈቀደች ድረስ ግንኙነት ማድረግ አትችልም። ይዘጋል፣ ይቆልፋል። እሷ ስትፈልግ ግን ግንኙነት እሷ ማድረግ ስትፈልግ ያንን ነገር ትከፍትለትና ልክ እንደ ካልሲ ይሰበሰባል። ነገር ግን መሰብሰብ ብቻ አይደለም፣ ፖዚሽኗን እስካላስተካከለችለት ድረስ ሊያገኘው አይችልም። ምክንያቱም እንደሱ ወደ ውጭ ያለ ነገር ነው። አጅብ አትልም? ገራሚው ነገር ሴት ጅቧ የመጀመሪያዋ ጊዜ ከሆነ ለወሊድ በጣም ትቸገራለች። የምትወልደው በሱ ነው። አሁን ምን እያወራ ነው ልትሉኝ ትችላላችሁ። ምናልባት ኤዲተራችን ካገኘው ሲወልዱ የሚያሳይ ቪዲዮ ካለው በደንብ ስለምታዩት እሱ ላይ በደንብ ታዩታላችሁ። የመጀመሪያዋ ጊዜ ከሆነ ወይ እናት ወይ ልጅ የመሞት እድላቸው ከ70% በላይ ነው። በጣም የሚያሳዝንህ ነገር ብትተርፍ እንኳን እናትየው ለረጅም ጊዜ ትታመማለች። ኢንፌክሽን ይፈጥራል። ምክንያቱም ሊሰነጠቅ ሁሉ ይችላል። በዛች ስቦሩ እንግዲህ ልጅን የሚያክል ነገር የሚወጣው ነገር ግን ከመጀመሪያው ጊዜ ወሊድ በኋላ ችግር የለውም።